እረኞች በቪየት እየተንቀሳቀሱ ግመል ያገዳሉ። ተማሪዎች ለራሳቸው ጥቅም በተማሩ መንግስት በርቱ እያለ የኪስ ይከፍላቸዋል። ወላጅ ከወለደ ማሳደግ የመንግስት ድርሻ ነው። ስራ አጥተው ቢቀመጡ መንግስት በየወሩ መሽሩፍ ይልክሎታል። ጤናዎት ቢታወክ መንግስትን ይጭነቀው። ላገባ ነው ካሉም እርሶ ደስታዎት ላይ ያተኩሩ። ቤት መስራት፣ ዕቃ ማሟላት፣ እልል እያሉ ደግሶ መዳር የመንግስት ድርሻ ነው። ጭንቅላቶትን ተጠቅመው ስራ ይፍጠሩ እንጂ መንግስት ከወለድ ነፃ መነሻ ካፒታል በ24 ሰዓት ውስጥ ያደርሶታል። ቤት መገንቢያ ገንዘብ ካሉት ቦታ መንግስት ይሰጦታል። የህይወት ጥሬ ግብርና ነው ካሉም የሚታረስ መሬት፣ ማረሻ ትራክተር፣ ምርጥ ዘርና መዳበሪያ ለርቢ ከሚሆኑ እንስሳቶች ጋር አድርጎ መርቆ ይሸኙታል። እድሜዎት ቢገፋ እርሶ በጾምና ጸሎት ሊጠነክሩ፣ መንግስት ደግሞ ሊጦሮት ቃል ይገባባሉ። ወላጅ አልባ ህፃናት እድሜ ለመንግስት ይሁንና ማን ያሳድገናል ብለው አይሰጉም። እንግዲህ ዛሬ ምን ጎበኛት ሀገር ውስጥ የዜጎች ህይወት ባጭሩ ይህንን ይመስላል። ትንሽዬ ሀገር ነች። በጠቅላላ ስፋቷ ከኢትዮጵያ በ3 እጥፍ ታንሳለች። ግን አቅሟን በስፋቷ ልክ እንዳይገምቱት። ምንም እንኳን ትንሽዬ ሀገር ብትሆንም ሀብቷ ለዓለም ይተርፋል። ተርቦ ማደር፣ ልጅ ለማሳደግ መልፋት፣ በቤት ክራይ ወጪ መማረር፣ ሲጀምር ድህነትና ማጣት ምን እንደሆነ እንኳን የማያውቅ ጨዋ ዜጋ አላት። ዜጎቿ ከተወለዱበት እስከሚሞቱበት ዕለት ድረስ የከፋ ድህነትን አያውቁትም። በዛ ላይ ደስተኞች ናቸው። ለነገሩ ምን አነሰም ብለው ይከፋሉ። ሀብታም ሀገር እንደ አባት እያስተዳደረ እንደ አያት የሚያቀብጥ ጥሩ መንግስት አላቸው። እንኳንስ ድህነትና ማጣት የፈጣሪ ፀሐይ ላቃጠላቸው መንግስትን የሚወቅሱ አይነት ቀበጦች ናቸው። ማን ያውቃል? ምናልባትም እጣፋንታቸውን አያውቁትም ኖሮ ለመጀመሪያም ለመጨረሻም ጊዜ ያለቀሱት ምድርን ሲቀላቀሏት ሳይሆን አይቀርም። የሀገራቸው ውበት፣ የዜጎቹ የቅንጦት አኗኗር፣ የመንግስታቸው እንክብካቤ ተመልካችን ምራቅ ያስወጣል። ግን በዛው ልክ ደግሞ ሀብታቸው በኑሮ ዚያቸው ላይ ጫና አይፈጥርባቸውም። ቀለል ያለ ኑሮ ይመራሉ። በመንፈሳዊነት የጠነከሩ፣ ግርግርና ትርምስ የማይመቻቸው፣ ደምቀው መታየት የማይፈልጉ፣ ባህላቸውን አክባሪዎች ናቸው። ሀገሪቱ ነዳጅ እንደ ውሃ ከሚፈልቅባቸው ሀገሮች አንዷ ነች። ነገር ግን ይህን ሁሉ ሀብት ይዛ ሙሉ ሀገሪቱን ቢያካልሉ በሚያስገርም ሁኔታ ለምልክት አንድ ብለው የሚይዙት ረጅም ፎቅ የላትም። ረጅም ግንባታ አላት ከተባለም የሚመለከቱት የመስጂድ ሚናራ ነው። 91 ሜትር ይረዝማል። የሀገሪቱ ትልቁ ፎቅ 53 ሜትር ርዝመት አለው። ሸራተን ኦማን ሆቴል ይባላል። 16 ወለሎች ያሉት ባለ 5 ኮከብ ሆቴል ነው። በዋና ከተማዋ ውስጥ ይገኛል። ታዲያ ዛሬም ድረስ አታፈርሰው ሆኖባት እንጂ እሱም ረዝሞባት ይረብሻት ይዟል። ከዚህ ውጭ ያሉት ፎቆቿ ርዝመታቸው ከ40 ሜትር ያነሰ ባለ 4 ግፋ ካለም ባለ 8 ወለሎች ናቸው። ድሃነች እንዳይሏት በዓለም አቀፉ የገንዘብ ድርጅት እጅግ የናጠጠች ሀብታም የሚል ማዕረግ ተሰጥቷታል። ጂኦግራፊው አቀማመጧም ቢሆን ለሰማይ ጠቀስ ፎቅ የሚያንስ አይደለም። ታዲያ ጎረቤቶቿ በፎቅ ርዝመት ሲወዳደሩ እሷን ምነካት ካላችሁኝ ቆየት ብዬ የማጋራችሁ አስገራሚ ምክንያት አላት። ዛሬ ሀብት የተትረፈረፈባት ነገር ግን ፎቅ የማትወደው ሀገር ኦማን ገብተናል። አብራችሁን ቆዩ። በመታወቂያ ስሟ ሱልጣኔት ኦፍ ኦማን ትባላለች። መገኛዋ ደቡብ ምስራቅ ውስጥ ነው። 309500 ስኩዌር ኪሎ ሜትር የቆዳ ስፋት አላት። ከ3 ሀገራቶች ጋር በድንበር ከ2 ሀገራት ጋር በባህር ትዋሰናለች። ከ5 ሚሊዮን በላይ ህዝብ ይኖርባታል። 3165 ኪሎ ሜትር የሚረዝም የባህር በር አላት። በዚህም ከገልፍ ሀገራቱ በተለየ ረጅም የባህር በር ያላት ሀገር ያስብላታል። በአስደናቂ ኪነ ህንፃዋ፣ በውብ መልክዓ ምድሯ፣ ለየት ባለው የአየር ጸባይዋና ቀለል ያለ ኑሮን ከቅንጦት ጋር በሚኖሩት ዜጎቿ ተለይታ ትታወቃለች። በታሪክ በባህር ላይ ንግድ፣ በመርከብ ግንባታ፣ በጀግና ጦረኞቿና በመርከበኞቿ ነው የምትታወቀው። አብዛኛው የአረብ ሀገራት በፈረንሳይና እንግሊዝ ቅኝ ሲገዙ፣ እሷ ግን ለአንዳቸውም እጇን ያልሰጠች ምንም አይነት የቅኝ ግዛት ታሪክ የሌላት ሀገር ነች። የሚመለከቷቸው ማማዎች በ16ኛውና በ17ኛው ክፍለ ዘመን ኦማን ራሷን ከውጭ ወራሪዎች ለመከላከል የገነባቻቸው ናቸው። ይህንን ማማ በመጠቀም እንደየዘመኑ በቀስተኞችና በመድፈኞች ድንበሯን አስጠብቃለች። ዛሬ ላይ እነዚህ ማማዎች በሰፊው የሚጎበኙ የኦማን ቅርሶች ናቸው። ነገር ግን በተቃራኒው የኦማን ኢምፓየር
ኢራን፣ ዩናይትድ አረብ ኤምሬትና የአሁኗን ፓኪስታንን ጨምሮ ከፊል የደቡብ እስያ ሀገራትን እንደ ኬንያና ዛንዚባር ያሉ የምስራቅ አፍሪካ ሀገራትንና የህንድ ውቅያኖስን ቁልፍ የንግድ መስመሮች ያስተዳድር ነበር። የሀገሪቱ ዋና ከተማ መስቀት ትባላለች። የሀገሪቱ ትልቋ ከተማ ነች። 1.4 ሚሊዮን ህዝብ ይኖርባታል። ከሌሎች የአረብ ሀገራት ዋና ከተሞች በተለየ የተረጋጋች፣ ትርምስ የማይበዛባት ሰላማዊና ጽዱ ከተማ ነች። በአጫጭር ነጭ ቀለም ባላቸው ፎቆቿ ትታወቃለች። ታዲያ በፎቆቿ እጥረት የከተማዋን ቅንጦት እንዳይገምቱ። ከተማዋ